እኔ አንድ ትልቅ እውነታ ልንገራችሁ በዚህ ዘመን ማለት ነው አላህን ካልፈራ ሰውየው እንደ ሸህነትና እንደ ኡስታዝነት የሚያከብር ነገር የለም ነጋዴዎች ቻይና ሄደው ዱባይ ሄደው ቦሌ ጋር እቃቸው ሲገባ ያልፍ ይሆኑ አልፍ ይሆኑ እጃቸውን በኪሳቸው አድርገው ላይላ ኢላላ አንተ ሱብሃንአላህ ኢኒ ኩንቱ ሚነ ዛሊሚን ምናምን ብለው ነው አይደለም ነው አይደለም ወንድሞቼ ነው የዘመኑ ሸህና የዘመኑ ኡስታዝ ቤት ያለው ነው አይደለም እኔ መኖሩ ላይ አይደለም ችግር والله እኔ እንደው ሽርክን አብጠርጥረው ተናግረው ቢሆን በዚህ ዘመን ያሉት ይገርመኝ ኡስታዝ የሚባሉት ሀገራችን ላይ በሁሉም የቢድዓ ቡድንም ይሁን ወሰዱት እስቲናንተ ኤላንትራ የሚባል የሃይንዳይ ሃይ ማርክ ያለው መኪና ኳሽክ የሚባል መኪና ያለው ኡስታዝ ማለት ኡስታዞች በተፈጥሯቸው ቅድም ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነገር ሰምታችኋል ስንት ነገር ሲመጣላቸው ሰው ሳያበሉ ማይበሉ ነበሩ ዛሬ ነጋዴ ከሚያገኘው በላይ ማን ነው የሚያገኘው አንድ ሰው ኡስታዝ መባል ብቻ ነው የሚጠበቅበት በቃ ኡስታዝ ከተባለ ይገባለታል በቃ ማለብ ነው ማለብ የማይጠበቅበትም ይገባለታል ማለብም ስራ እኮ ነው والله ሰርተው ቢሆን ደስ ይለኛል ሁለተኛ ሚስት ነው ችግር የለም ይገባለታል ኡስታዝ ብቻ ይባል ሴቶቹን ይዋቸው ኡስታዝ ገሌ ሲባል የሱማ አራተኛም ቢያረገኝ ትላለች አትል እውነተኛ ማንነቱን አታውቀውማ ስለዚህ ኡስታዞች ሆይ ይሄ ድምጽ ፋይል የሚደርሳችሁ ሆይ አላህን ፍሩ እኛ እናንተ ከምታገኙት ገንዘብ አይደለም ችግራችን ቢያንስ ግን ከሰማይ ያንቧቧላችሁን አላህ አትርሱ የድሮ ኡስታዞች እኮ ትልቅ ነገር አገኙ ከተባለ ሰው ቤት ሰደቃ ሲጠሩ ስጋ መብላት ነው ድሮ ምግብ ነበር ትልቅ ነገር የሚባለው አሁን እኮ የሆነ ኡስታዝ የሆነ ሰፈር ላይ ለኡስታዝ ለምን መኪና እንገዛላቸው شوف መድረሳ ለምን አንከፍትላቸውም እኮ አይደለም የሚባለው ከዛ ስራቸውን ይዘው እኛ ቤት እንሰራላቸዋለን በደንብ ያቅሩ በቃ እሳቸውን ወደ ንግድ ሳናስገባ ህዝቡን ያንቁልን ምናምን እኮ አይደለም የሚባለው እሺ ለኡስታዝ ገሌ ኮረላ ነው የገዛንላቸው አሁን ለኡስታዝ ገሌ ቪት ስንገዛ ትንሽ አይደብር እንት ቅሬታ አይፈጠር ኡስታዞች በመኪና ሰክረዋል ይያልኩ ሰጪዎቹ ዕውቀት ስለሌላቸው የተሻለ የሚሆነው ምን ነበር ኮሮላ መኪና መግዛት ሳይሆን ፒክአፕ ላይ ያንዳንዳቸው ገዝቶ ምን ማድረግ ሹፌር ቀጥሮ ለዘላቂው ከሰው ብር እንዳይፈልጉ ሹፌሮቻችሁ ይሄው አስተዳድሩ እናንተ ግን አላህ ከኛ በላይ ዕውቀት ሰጥቷችኋል ከመድረሳ ከመስጂድ ከዳዕዋ እንዳትወጡ ቢያንስ በየሁለት ቀኑ ቢያንስ ሳምንታዊ ደርስ ቢያንስ ተብለው ሊነገሩ ነበር አይደል የሚገባቸው والله አንድ ሰው የዲን ሰው ከሆነ በኋላ ነጋዴዎች ካፌ ይዘውት ከገቡ ሊያበላሹት ነው እንዴት በሉኛ ወንድ ልጅ ሴት ልጅ እንዲያይ አይደለም ኡስታዝ ኖርማል ወንድሞቻችን እንኳን ይፈቀድላቸዋል ከዛ ወስደው ደግሞ አስገብተው ስለምን ቢያወሩት ጁንታ ይሉታል ኡስታዙ ስለ ጀህሚያ እንዳያስተምር ስለ ጁንታ ይነግሩታል ኡስታዙ ራሱ ጁንታ ይላል አያሳዝንም ከሪያ ተያዘች ይላል ለኸይሪያ አንድ ቀን ዱዓ አርጎ ማያቀው ሰውዬ ኸይሪያ ተያዘች ይላል ለኸይሪያ የሚሆን ለሙፈሪሃት ዱዓ በሱጁድ ይገባ ነበር አይገባ ዱዓ አርጎላቸው ማያቀው ሰው ሙፈሪሃት አለቀሰች ይላል والله እኔ ምነግራችሁና እኮ እናንተ ዝም ብላችሁ ስለሚያስቃችሁ ነው የሚያስለቅሰው ነገር እኮ ኸይሪያ አሁን የታገለችለት ትግል ለዲን ነው ያው ጥያቄ እኮ ነው የምጠይቀው ለዲን ነው አይደለም ይስማ أم كنتم شهداء إذ حضر يعقوب الموت يعقوب عليه السلام موت አፋፍ ላይ ተጥዶ በነበረበት ሰዓት ቦታው ላይ ነበራችሁን ሲል አላህ ይጠይቃል ምን ባለ ጊዜ ماذا تعبدون من بعدي ከኔ በኋላ ማን ነው የምታመልኩት ብሎ ልጆቹን ጠየቀ ኸይሪያም ይሁን ሙፈሪሃትም ይሁን እኛ ሀገራችን ላይ የምናቃቸው ፖለቲከኞች ጠቅላላ ፖለቲከኞቹ ሲያደጉት በሶሻሊዝምና በካፒታሊዝም ነው ዛሬ እኮ በቃ መስጂድ ሲመላለስ የምታየው ሰው ራሱ
ሱጁዱ ላይ ሆኖ ኢብራሂም ከመሆኑ ጋር ምን ነበር ያለው? ወጅኑብኒ ወበኒየ አናዕቡደል አስናም፣ እኔንም ልጆቼንም ጣዖት ከማምለክ ጠብቀኝ ነበር ያለው። እነዚህ ፖለቲካ ላይ የምናውቃቸው ሙስሊም ወንድምና እህቶቻችን አንድ ቀን ስለ ተውሂድ ጉዳይ በአገሪቱ ገብተው አላህ ከኑር ሁሴን አምልኮ፣ ከአብሬት አምልኮ፣ ከቃጥባሪ አምልኮ፣ አማራ ፖለቲከኞች ደግሞ ከአሊጎንደር አምልኮ፣ ከቦረና አምልኮ፣ ኦሮሞ ፖለቲከኞች ደግሞ ከኑር ሁሴን አምልኮ፣ ከአባድር አምልኮ ያውጣልን ሲሉ ሰምታችሁ ታውቃላችሁ? ስለዚህ እኛ ለነዚህ ፖለቲከኞች ዱዓ ልናደርግላቸው ይገባል። አላህ እነሱ አገር እናስተዳድራለን እንደሚሉት እኛ ደግሞ አላህ ልባቸውን በተውሂድ ከፍቶ ራሳቸውን እንዲያስተዳድሩ እንዲያስችላቸው። ራሳቸውን እያስተዳደሩ አይደለም፣ በነፍሳቸው ላይ እየጨከኑ እንደሆነ እንኳን አልገባቸው። አላህ ያ አዩሀ الذين آمنوا قوا أنفسكم ነው